ክፍል 4 ግስጋሴ ወይም ሙቭመንት የሮኬት ሳይንስ። አንድ አስገራሚ ነገር ልንገራችሁ። አንድ ግዙፍ የጠፈር መንኮራኩር ወደ ጠፈር ለመተኮስ የሚፈጀው ነዳጅ ውስጥ ከግማሽ በላይ የሚያልቀው በመጀመሪያ ጥቂት ኪሎ ሜትሮች ውስጥ። ለምን? ምክንያቱም የስበት ኃይል ሰብሮ ለመውጣት ወይም ሙቭመንት ለመፍጠር ከፍተኛ ግፊት ስለሚያስፈልግ። አንተም በህይወት ለውጥ ስትጀምር ከባድ ክፍል መጀመሩ ሳይሆን የጀመርከውን ግስጋሴ ጠብቆ መቀጠሉ ነው። ዛሬ በዚያም ኪዩት ሊሚትለስ መጽሐፍ የመጨረሻ ምዕራፍ ላይ እየደረስን ሲሆን የተማርነው ሁሉ ወደ ተግባር ቀይረን እንዴት የማንቆም ሱፐር ሂውመን መሆን እንደምንችል እናያለን። እንኳን ወደ ክፍል 4 ማቆሚያ የሌለው ግስጋሴ በሰላም መጣል። ትናንሽ እርምጃዎች ወይም ስሞል ሳምፕል ስቴፕስ። ብዙዎቻችን ለምን እንቆማለን? ምክንያቱም ግባችን በጣም ትልቅ አድርገን ስለምንስለው አእምሯችን ይፈራል። ጄምስ ኪዩት ስሞል ሳምፕል ስቴፕስ ይለዋል። አንድን ተግባር በጣም ትንሽ ከማድረግ የተነሳ አልሰራም ለማለት ስትፈራ ድረስ አሳንሰው። ለምሳሌ ስፖርት መስራት ከፈለግ ለ1 ሰዓት ትሮጣለህ። ስፖርት ጫማዬን አደርጋለሁ ብቻ ነው። ጫማን ካደረግን በኋላ መሮጥ አይቀርም። የጠዋት ድል ወይም ዘ ሊሚትለስ ኦፍ ሞርኒንግ ራውቲን። ቀንን የምትመራው አንተ ነህ ወይስ ቀኑ ነው አንተን የሚመራ? ጄምስ ኪዩት አእምሮን አፕግሬድ የሚያደርጉ 10 የጠዋት ልምዶች ይጠቁማል። አንደኛ፣ ህልም ማስታወስ። አእምሮ ተኝቶ ሲሰራ ነበር፣ ያንን መረጃ አትጣል። ሁለተኛ፣ አልጋ ማስተካከል። ቀንን በመጀመሪያ ጀምር፣ ይህ ስነ ስርዓት ይገነባል። ሶስተኛ፣ ውሃ መጠጣት። አንጎል ሌሊቱን በሙሉ ውሃ ተጠምቶ ነበር፣ አርከው። አራተኛ፣ በተገላቢጦሽ ተስፋ። ቀኝ እጅ ከሆነ በግራ ሞክር። ይህ በአንጎል ውስጥ አዳዲስ መንገዶች ወይም ኒውሮፕላስቲክ ይከፍታል። አምስተኛ፣ ጥልቅ ትንፋሽ። ለአእምሮ ዋናው ነዳጅ ኦክሲጅን። ስድስተኛ፣ የአንጎል ሻይና ጆሮን። ሀሳቦችን በወረቀት ላይ አውርድ። የፍሰት ኃይል ወይም ኢንተርኔት ፍሎ ስቴት። በስራ መሃል ሰዓቱ እንዴት እንደሄደ ሳታውቅ ቀርተህ ታውቃለህ? ያ ፍሎ ስቴት ይባላል። ከፍተኛ ምርታማነት የሚመጣው እዚህ ጋር ነው። እንዴት ፍሰት ውስጥ ይገባል? አንደኛ፣ ረብሻን አጥፋ። ስልክ የአእምሮ ጥራት ነው፣ ራቅ አድርግ። ሁለተኛ፣ ባለ 90 ደቂቃ ለ90 ደቂቃ በአንድ ነገር ላይ ብቻ ትኩር። ሶስተኛ፣ ፈተናውን አመጣጥ። ስራው በጣም ቀላል ከሆነ ይሰለቻል፣ በጣም ከባድ ከሆነ ያስፈራል። መሀል ላይ ያለውን ጣፋጭ ነጥብ ፈልግ። ገደብ የለሽ ግስጋሴ ወይም ኤክስፖኔንሻል ሰክሰስ። ግስጋሴ ማለት ድምር ውጤት ነው። ዛሬ የምታነባት አንዲት ገጽ፣ ዛሬ የምትሰራት አንድ ፑሻፕ ከ1 ዓመት በኋላ የማትገምተው ማንነት ውስጥ ይከታል። የግስጋሴ ጠላቶች። አንደኛ፣ ፍጹምነት ወይም ፐርፌክሽኒዝም። ሁሉን ነገር በትክክል ለመስራት አትጠብቅ፣ ዝም ብለህ አሸንፍ። ሁለተኛ፣ ማወዳደር። ራስህ ከሌላ ሰው ጋር ሳይሆን ከትላንት ማንነት ጋር አወዳደር። እንግዲህ ሊሚትለስ ጉዟችን እዚህ ላይ ያባል፣ ግን የመጨረሻ ሳይሆን አዲስ ጅማሬ ነው። አእምሮ ከገደብ አውጥተሃል፣ መነሳሳትን ፈጥረሃል፣ ስቢዎችን ተምረሃል። አሁን ደግሞ ግስጋሴዎችን ጀምረሃል። አስታውስ፣ አንተ የመማር ማሽን ነህ። አንተ መለወጥ የምትፈልግ ድንቅ ፈጠር ነህ። ዓለም የምትጠብቀው ያንተን ምርጥ ውጤት ሄደህ አሳይ። ሊሚትለስ ነው።